ወባ በሽታ ብዙውን ጊዜ በቢንቢ አማካኝነት ይተላለፍና በሰው ውስጥ ረጅም ጊዜ ይቆያል። ረጅም ጊዜ በሚቆይበት ሰዓት በተለያየ ጊዜ ሪላፕስ በማድረግ በሽታው ሰው ላይ አደገኛ ጉዳትን ያስከትላል። እነኚህ ጉዳቶች ዘመን ተሻጋሪ ሆኖ ሰውን ለተለያዩ ነገር ያዳርጋል። አንደኛ በጣም አደገኛነቱ ወባው ዋናው ቀይ ደም ሴልን በብዛት ስለሚያጠቃ ቀይ ደም ሴል ደግሞ ከሌለ ሰው ደም ማነስ ውስጥ ይገባና አብዛኞቹ ኦርጋን ፌል እንዲያደርጉ ያዳርጋል። በዛ አጋጣሚ ያ ኦርጋኖች ፌል እያደረጉ ሲሄዱ በጣም ኮምፕሊኬትድ ያደርግና ሰውን ለሞት ያዳርጋል። እና መነሻው ትንሽ ቢሆንም ግን ጉዳቱ በጣም ሰፋ ያለ ስለሚሆን አብዛኛው ሰው ስለ ወባ ትንሽ ግንዛቤ መያዝ የለበትም። አንደኛ እንዳይራባ ማድረግ አለበት። ቢንቢውን ማስወገድ አለበት። ከተያዘ ደግሞ በቂ ትሪትመንት ህክምና መውሰድ አለበት። ህክምናውን ባለሙያ አማክሮ ምን ያክል ዱሬሽኑን ምን ያክል ቀን መውሰድ እንዳለበት በትክክል ከባለሙያ ጋር ተመካክሮ መውሰድ አለበት። እና እኛ አካባቢ አብዛኛው ሰው መድኃኒትን የተላመደ ወባን እየፈጠረ በመሆኑ ብዙ ሰው ለብዙ ጉዳት እየተዳረገ ነው። ስለዚህ በተቻለ አቅም መድኃኒት ኦልሞስት ያክማል ማለት አይደለም፣ እንዲገግም ያደርጋል። ከበሽታው እንድትገግሙ ኢፎይታ ሊሰጥ ይችላል። ስለዚህ ያ ኢፎይታ ሰጠ ማለት ደግሞ በሽታው ተወግዷል ማለት አይደለም። እና ማንኛውም ሰው ወባ ውስጥ ካለፈ ወባ ከተገኘበት ህክምናውን በአግባቡ መውሰድ አለበት። ቅድመ መከላከል ስራውንም ደግሞ በአግባብ መስራት አለበት። ማንኛውንም አይነት ቢንቢ መራቢያ ቦታዎችን በደንብ ማጣራት አለበት። ቤቱ ደግሞ ዌል ቬንቲሌትድ እና ፀሐይ ብርሃን የሚያገኝ መሆን አለበት። ወደ ጓዳቸውም ወደ ጓሮቹም ዞር በማለት ውሃ የተቀመጠበት ካለ አንዳንድ ማሰሮዎችም ቢሆኑ ማስወገድ ነው። ከኋላ ከበረንዳ አካባቢ ያሉትን እና ዙሪያውንም በጣም ክሊን ማድረግ ያስፈልጋል። ይሄ ቅድመ መከላከል ስራ ነው። ግን አብዛኛው ሰው ጋር ደግሞ ወባ አለ። ወባው ደም ስል ውስጥ ረጅም ጊዜ ስለሚቀመጥ ይሄንን ነገር በደንብ